ፕሮፌሰሩም፣ ዘፋኙም፣ አርቲስቱም፣ ሯጩም፣ ነጋዴው ሁሉም ጠፊ ነው ማለት ነው። ሁላችን እንደ አዲስ አበባ ሆነን ማውራት የቻልነው አዲስ አበባ የምትለው ማንነታችን ስለተጠበቀልን ነው። የሆነ ኃይል ብቻ እንዲለወጥ የሆነ ኃይል ለውጥ እንዲያነሳ ብቻ አይደለም። ሁሉም የለውጡ አካል መሆን መቻል አለበት። የእንቅስቃሴው አካል መሆን መቻል አለበት። ሁላችን መሰባሰብ፣ መግባባት፣ መናበብ፣ ፋይናንስ በሚያውቅ ፋይናንስ፣ እውቀት ባለው በእውቀቱ እንቅስቃሴውን ፕሮፓጋንዳ መስራት የሚችለው በፕሮፓጋንዳው፣ አርቲስቱን በአርቲስቱ የሚሄድበት ከተለ የአዲስ አበባ እንትን እንቅስቃሴ ከሚገባው መፍጠን ይችላል። ማንም የዘገየውን ያክል 3 እጥፍ መሄድ ይችላል። የሆነ አካል ብቻ ነው የሚነካው ብሎ ሊቀመጥ የሚችል አካል መኖር የለበትም። ካሳንቺስ ብቻ ትላንት እኛ እኮ ጋይስ ቼክ የእኛን እንትኖች ሁላችንም ጋር ቼክ ፒያሳ ስትፈርስ የሆነ ኃይል በተረዳው ልክ አይደለም የተረዳ ነው። እኛ ዲስ ኮንቲኒው ሁሉንም አዲስ አበባ የሚመለከት ነው በሚል ነበር ዘመቻ እንኳን ስናደርግ የነበረው። ያ ነው የሆነው። የሆነ ኃይል ግን ሲረዳ የነበረው ምንድነው? አይ ነው በቃ ጀስ ፒያሳ ላይ የሆነ እነሱ የተናገሩትን ያረጀ ሰፈር ስላለ ያንን እንትን ለማለት ብቻ የሆነ ብቻ ነው ተብሎ ለፒያሳ ሰው ብቻ እንደተተወው ነበረ። አይደለም ይሄ ነገር የአዲስ አበባ ማንነት የማጥፋት ነው በሚል በዛ ልክ መንቀሳቀስ አርቲስቱም ሁሉም በዛ ልክ መጮህ ቢችል ኖሮ እዛ ጋር መቆም ይችል ነበር ያ ነገር። አሁን 3-4 ቦታ ሲሆንበት ነው አሃ ይሄ ነገር እውነት ነው ሁሉንም ይመለከታል ብሎ የነቃው ሰው ከተወሰነ በኋላ ነው። ግን እዛው ፒያሳ ላይ አስተሳሰቡን አካሄዱን መረዳት ቢቻል ኖሮ እዛ ጋር መቅረት ይችላል። አራዳ እኮ በቃ መጀመሪያ እኮ ያቺ ሌላውን ተውት፣ ያቺ አራዳ በረንዷ ተስፈርስ ያኔ ነበር። ሌሊት የሚያስፈርስ ነገር ምንም አልመጣም አይደል? በር ዘግቶ መንገድ አዘግቶ የሚያስፈርስ ነገር አልመጣም። ትክክለኛ ሀሳብ እንደማያራምዱ ከዛ መረዳት ይቻል ነበር። ይሄ ነገር ህዝብን ያላሳተፈ መሆኑን ከዛ መረዳት ይቻል ነበር። እዛች ጋር ኮሽን ማድረግ ይቻል ነበር ነገሩ። እዛ ጋር ኮሽን ቢደረግ ኖሮ እስካሁን የመጡት ነገሮች ላይመጣ ይችል ነበረ። ግን አይቶ እንዳላየ ሰምቶ እንዳላየ ወይ ለሆነ ኃይል ብቻ የመቶ ነበር ያሆነ። አሁን መወቃቀሱ ምናምን ሳይሆን ከዚህ በኋላ ግን ሁሉም አርቲስትም፣ ተማሪውም፣ እውቀቱም፣ ወጣቱም፣ አዛውንቱም እያንዳንዱ አዲስ አበባ ላይ ተወልዶ ኖሮ ያደገው ሁሉ የእንቅስቃሴው አካል ነው፣ የመደራጀቱ አካል ነው፣ የለውጡ አካል ነው። የምናምጠው ለውጥ ደግሞ የሆነ ይህንን ስርዓት አስወግደን ለሌላ ስርዓት የመስጠት ብቻ ሳይሆን እኛ ራሳችን ለውጡን አምጥተን ከሚመጣው ለውጥ እኛው ራሳችን መጠቀም ወይም የእኛን ችግር ሊፈታ የሚችል ስርዓት መፈጠሩን የምናረጋግጥበት ስርዓት እስከሚያመጣ ድረስ ነው የምንታገለው እንጂ ይህን ስርዓት ለውጠን ሌላ ደግሞ እኔ አለሁላችሁ ለሚል ኃይል በምንሰጥበት አይደለም። ያጣነው ከተማችን የማስተዳደር መብት አለ። እሱ መመለሱን ሳናረጋግጥ የኔ የምለው ሰው ከንቲባ የሆነ ሳላይ የኔ የምለው ሰው ወረዳይን ሳያስተዳድርልኝ እኔ ከአዲስ አበባ መርካቶ ውስጥ ከሚፈጠረው ቢሊየንስ ኦፍ ብር ኢኮኖሚ የአዲስ አበባ ህዝብ መጠቀም መቻሉን የአዲስ አበባ ህዝብ በእውቀቱ በችሎታው መስራት መቻሉን ሰርቶ መግባት መቻሉን የሚያረጋግጥ ለውጥ እስካልመጣ ድረስ ይሄ ስርዓት በመለጡ ብቻ ለውጥ መጥቷል ብዬ አቃምነ የምንቀበጥበት አይደለም። የአዲስ አበባ ሰዎች የእኛ መብት ጥቅም የሚከበርበት በቀን ይሄ የዛሬ ስልጣን የወጣው ኦሮሞ ስልጣን ጥያቄ እንግዲህ ከ50 ዓመት ጀምሮ የተነሱ ሰዎች ናቸው አይደለ? ከ50 ዓመት በፊት ጀምሮ የነበሩ ሰዎች ናቸው አይደል? ዝም ብለው አድብተው ሲሰሩ ኖሮ የነሱ ያነሱ ጥያቄ ስላልተመለሰ 50 ዓመት ጠብቀው ራሳቸውን አጎልብተው አደራጅተው ስልጣኑ እስከሚያዝ ደረሱት። እዛኛው በኢህአዴግ ስርዓት እንኳን ሳይዘናጉ ማለት ነው። ዩሲ የኛም የለውጥ እንቅስቃሴ የለውጥ ፍላጎት የዛን ያክል የጠነከረ መሆን አለበት። ይሄ ስላማረረን መውጫ መግቢያ ስላሳጠን ብቻ ይሄም እንትን ብቻ አይደለም። እስከዛ ድረስ ከተማችን ሜክሹር 100% የአዲስ አበባ ከተማ በአዲስ አበባ ልጆች ቁጥጥር ስር መሆኗን ማረጋገጥ መቻል አለብን። እዛን የሚያደርግ ለውጥ መፍጠር መቻል አለብን። እዛ ድረስ ነው ዓላማችንም ግባችንም የእንቅስቃሴያችን ትኩረት ሁሉ መሆን ያለበት እዛ ድረስ ነው።
አመፅ ብናስነሳ ምን ብንል የዛ የአመፅ ውጤት አመፅ አስነሱ እናንትን አሉ ሰው ሞተ ብቻ ሳይሆን ሜክ ሹር 97 ልጆቻችን ወንድሞቻችን ዋጋ ከፍለዋል። የነዛ ዋጋ መሆን የሚችለው አዲስ አበባ በአዲስ አበባ መተዳደር የምችል የአዲስ አበባ መብት መከበር መቻሉን ማረጋገጥ የሚችል ለውጥ ቀጠነ ኮንቲኒስ የሆነ ያልተቋረጠ ቅድም 6 ኪሎ ተስፋ አሁን የባልደራስ የሆነ ኃይል ሲጠልፈው አደራጆች ማፍረስ ሳይሆን አደራጆች እንትን ብሎ የጎደሎን አስወግዶ ያንን እንቅስቃሴ ይዞ መቀጠል ይቻል ነበር። ግን የሆነ ኃይል በቃ ተስፋ እንትን ብሎ እንደገና ደግሞ ከዜሮ እንድንጀምር የሆነበት የተፈጠረው ማለት ያ አይደለም። ትግል ዋና ዓላማችን አዲስ አበባ በአዲስ አበባ የመተዳደር ግቡ መፈጸም መቻሉ እስከሚረጋገጥ መቻል የሰዎች መሄድ የሰዎች መምጣት አይደለም ትኩረታችን። የትግል እንቅስቃሴያችን አዲስ አበባ በባልደራስ ውስጥ የተደራጀው የእስክንድርን ደግፎ ወይ የሆነ ኃይል ደግፎ አለ የሚያነሳው ጥያቄ ስላለ ያ ጥያቄ መመለስ መቻሉን የሚያረጋግጥ እንቅስቃሴ ለማድረግ ነው። የእስክንድር መሄድ ወይ የእስክንድር መምጣት የትግል መቋጫና መጀመሪያ አይደለም መሆን ያለበት። ትግላችን መሆን ያለበት የአዲስ አበባ ልጆች ተገቢው ምላሽ አግኝተዋል፣ ጥያቄያችን ተመልሷል ወይ ነው። አልተመለሰም አይደለም። ካልተመለሰ እንቅስቃሴው መቆም የለበትም ነበር ማለት ነው። አሁንም የሚደረገው የለውጥ እንቅስቃሴ የመጨረሻ ግቡ የአዲስ አበባ ከተማ በአዲስ አበባውያን ልጆች መተዳደር መቻል፣ የአዲስ አበባ ልጆች በከተማ ውስጥ ከሚፈጠር ኢኮኖሚያዊ መጠቀም መቻላቸው። እኔ ፈቅጄ ብሰደድ የኔ ዛሬ ታናሽ ወንድሜ እና የእናቱን ፍቅር ያልጠገበው የ16 ዓመት ልጅ የማይደፈር መንገድ እየደፈረ በሊቢያ እንዲሄድ ያደረገው ከከተማዋ ከሚመነጭ ኢኮኖሚ መጠቀም አለመቻሉ ነው። እሱ ከተመርካቶ ተነግዶ የሚፈጠረውን ቢሊየንስ እሱ ሳይጠቀም ማንም የማያውቃት አዲስ አበባ በየት በኩል መምጫና የማያውቅ ሰውዬ ቪኤት እየነዳ እሱ ከተማ ውስጥ ተንደላቆ ይኖራል። የኔ ታናሽ ወንድም ግን መንገድ ምን እንደሆነ የማያውቅ የእናቱን ፍቅር ያልጠገበ ልጅ ግን በበረሃ እሳት እየወጣ ይነዳል፣ በበረሃ ይሞታል። እናቱ ታለቅሳለች፣ እሱ ያለቅሳል። ስለዚህ ይህን ነገር ተጠቃሚነት ያላረጋገጠ የለውጥ እንቅስቃሴ ማድረግ አንችልም። የምናደርገው ለውጥ እነዚህ ነገሮች ሁሉ ማምጣት መቻሉን ግባችን ደረሰ፣ ለውጣችን ታርጌቱን መታ የምንለው እነዚህ ነገሮች መረጋገጥ መቻላቸው እንጂ የሆነ ሰውዬ ሄዶ የሆነ ሰውዬ ስለመጣ የሆነ ኃይል ሄዶ የሆነ ስለመጣ አይደለም። የእኛ ጥያቄ ከተማችን በእኛ በአዲስ አበባ ልጆች መተዳደር መቻሉ፣ የአዲስ አበባ ኢኮኖሚ ጥቅም የአዲስ አበባ ልጆችን መጥቀም መቻሉን ማረጋገጥ ነው። እንደ ኢትዮጵያን እኮ የመምራት እኩል እኛ ኢትዮጵያኖች አይደለን እንዴ? ኢትዮጵያ አዲስ አበባ ለምን ጠቅላይ ሚኒስትር መሆን የማይችለው? የአዲስ አበባ ለምን እንደ ሚኒስትር መሆን የማይችለው? የዛ ሁሉ መብት እኮ ተነፍገናል።